በስላሴ ስም ሰላማችሁ በክርስቶስ ብዝት ይበልልኝ። በመላው ዓለም የምትኖሩ ኦርቶዶክሳውያን ወንድሞቼ እንደምን አላችሁ? ሰላም ነው? እግዚአብሔር ይመስገን። መንፈሳዊት ምን ይመስላል? እየበረታችሁ ነው? በርቱ። እሺ። አንድ እህታችን ጥያቄ ጠይቃለች። ያ ምንድን ነው? ወንድም ዓለም ጸበል ስጠመቅ ሽንቴ ይመጣል፣ እሸናለሁ። ምንድን ነው ይሄ ችግር? ምንድን ነው መፍትሄውስ ምንድን ነው የሚል ጥያቄ ነው የጠየቀችው። ኮሜንት እዚህ ቪዲዮ ላይ ያወጣሁት ለምንድን ነው የብዙዎቻችሁ ችግር ሊሆን ይችላል የሚል ሀሳብ ስላለኝ ነው። እንደዚሁም ደግሞ ለብዙዎቻችሁም አንድ ላይ መልስ ለመስጠት ያክል ነው። ጸበል ስንጠመቅ ሽንታችን አንዳንዶቻችን ይመጣል። ይሄም የሚያሳየው ምንድን ነው? ከዓይነ ጥላ መንፈስ ከሚያሳየው ምልክት አንዱ ነው ሽንት ማሸናት ማለት ነው። የዓይነ ጥላ መንፈስ ስራ ነው። በነገራችን ላይ ዓይነ ጥላ መንፈስ ሽንት ያሸነናል። ሽንት የሚያሸናን ግን ጸበል ላይ ብቻ ሳይሆን አንዳንዶችን በተኙበት አልጋ ሽንት ያሸናል። ልጆች ህፃናት ላይ በብዛት ቢታይም ካደግን በኋላም ሽንት የማሸናት ስራ ይሰራል። ሌሎቻችን ደግሞ በቁም እያለን በድንጋጤ ሽንት እንድንሸና አድርገናል። ሌሎቻችን ደግሞ ጸበል ላይ ብቻ ሳይሆን ጸሎት ላይ እንደዚሁም ደግሞ ቅዳሴ ላይ ሳለን በሽንት መወጠር ሽንት ማሸናት ስራ ይሰራል። የዓይነ ጥላ መንፈስ ማለት ነው። ሽንት የሚያሸናበት ለምንድን ነው? ሽንት የሚያሸናው ከምን አንጻር ነው? ወይ ምን ፈልጎ ነው? ምን ለማድረግ ፈልጎ ነው ከተባለ አንደኛ አሰባችሁታል? ትላልቅ ሆነን ሽንት ስንሸና ከማህበራዊ ኑሮ ያገለናል ማለት ነው። ገለልተኛና ብቸኛ አድርጎ አሸማቆ ያኖረናል ማለት ነው። ይህንን ለመጠቀም ሽንት የማሸናት ስራ ይሰራል ማለት ነው። ብዙውን ጊዜ ህፃናቶች ገና በልጅነታቸው በፍርሃት እንዲኖሩ ለማድረግ ሲፈልግ በቤተሰባቸው መካከል ሽንት እያሸና ያሰድባቸዋል ማለት ነው። አንቺ ሽንታም፣ አንተ ሽንታም የሚባሉ እየተባሉ ያደጉ ወንድሞች የሉም? ህፃናት ሆነው ካደጉ በኋላ መንፈሱ እያሸማቀቀ የበታችነት ስሜት እንዲሰማቸው ያደርግና ከዛ በኋላ የወደፊት የትዳር ህይወታቸውን ለማበላሸት ይሄ የፍርሃቱን ጸባይ ይጠቀምበታል ማለት ነው። አንደኛ በፍርሃት ተውጠን በውስጣችን ያለውን ተሰጥኦ እንዳንጠቀም ያደርጋል። ፈሪ ያደርገናል ማለት ነው። ፈሪ መንፈስ ብዙውን ጊዜ ፈሪ ሲያደርግ ሰዎች ሀሳባቸውን በነፃነት መግለጽ አይችሉም። በሰው ፊት መናገር ሞት መስሎ ይሰማቸዋል። ከመናገር ይልቅ ማልቀስ ይቀናቸዋል። እሱን ወደፊት እንመጣበታለን። ግን ዋናው ዓይነ ጥላ ሽንት የማሸናት ስራ የሚሰራው አንድም ለምንድን ነው? ካደግን በኋላ የበታችነት ስሜት እንዲሰማን ከፍርሃት ጋር አብረን እንድናደርግ ያደርግና የወደፊት የትዳር ህይወታችንን ለማበላሸት ይጠቀምበታል። ሁለተኛ ደግሞ በውስጣችን ያለውን ተሰጥኦ እንዳንጠቀምበት የማድረግ ስራ ይሰራል ማለት ነው። ስለዚህ እህት ወንድሞች በተኛችሁበት አልጋ ሽንት የምትሸኑ ካላችሁ ወይም በቁም እያላችሁ ድንገት ሽንታችሁ የሚያመልጥ ካለ ወይም እንደ እህታችን ጸበል ስንጠመቅ ሽንታችን ምንሸና ከሆነ ይሄ ከዓይነ ጥላ መንፈስ አንዱና ዋናው ምልክት ነው ማለት ነው። ሽንት ሲያሸና ብዙውን ጊዜ ማህፀን ላይ ተቀምጦ ነው። ማህፀን ላይ ይቀመጣል። ከዛ በኋላ ድንገት ሽንታችን እንዲያመልጠን ያደርገናል። ወንዶች ደግሞ ዘራችን እንዲፈስ ወይም ውሃ መሰል ፈሳሽ ከአፍረተ ስጋችን እንዲፈስ ያደርገናል ማለት ነው። ይህን ክፉ መንፈስ የማስረሳት ከኛ ከማህፀናችን ወይም ደግሞ ከአፍረተ ስጋችን የማስነሳት ስራ መስራት አለብን ማለት ነው። መፍትሄው ምንድን ነው? ማህፀኔ ላይ ወይም አፍረተ ስጋ ላይ ተቀምጠ ሽንት የምታሸናኝ ዘር የምታስፈሰኝ ሴቶች ደግሞ አንዳንዴ ቀለም አልባ ፈሳሽ ከሰውነታችሁ እንዲፈስ ወይም ደግሞ የወር አበባ የማዛባት ስራ ይሰራል። ከአፍረተ ስጋ ላይ ተነስና ወደ ግንባር ውጣ፣ ስራን አቁም፣ በስላሴ ስም ወደ ግንባር ውጣና ታሰር እያልን መቀጥቀጥ አለብን። ስራን አቁም እያልን መቀጥቀጥ አለብን ማለት ነው። ከጸሎታት መካከል ያው ከዚህ በፊት እንደሰራሁት ማህፀን ላይ ለሚቀመጥ መንፈስ ሁነኛ መፍትሄ ድርሳነ ሩፋኤል መልካ ሩፋኤልን እየደገሙ በጸሎት ውሃው መጠመቅ እንደዚሁም ደግሞ ቅባ ቅዱስ መቀባት ነው። መንፈሱን ግን የሚነሳው እህት ወንድሞቼ ጠዋት ማታ ሳንሰለች ከአፍረተ ስጋዬ ላይ ተነስ፣ ሽንት የምታሸናኝ ክፉ መንፈስ በስላሴ ስም ከአፍረተ ስጋዬ ከማህፀን ላይ ተነስ እያሉ መቀጥቀጥ፣ ትእዛዝ እየሰጡ ማሰገድ፣ እኛ ስንሰግድ ማለት ነው እሱም አብሮ እንዲሰግድ ትእዛዝ መስጠት፣ ይህን ማድረግ ይጠበቅብናል ማለት ነው። መንፈሱ የጊዜ ጉዳይ ነው፣ መነሳቱ አይቀርም። እኛ ከበረታን መንፈሱን ማስነሳት እንችላለን ማለት ነው። ይህን ይመስላል።